አሰላሙ አለይኩም ወረህመቱላህ ወበረካቱ። ወድ የተከበራችሁ ወድ ቤተሰቦቼ በመላው ዓለም ያላችሁ የሀገሬ ልጆች እንዴት ናቸው? ደህና ናቸው? እኔ ጋር ሁሉ ሰላም አልሐምዱሊላህ። ዛሬ እንግዲህ ለየት ያለ የሸወርማ አሰራር ነው ይዤላችሁ የመጣሁት። ውድ ቤተሰቦቼ ቪዲዮውን እስከ መጨረሻ በመከታተል ቤተሰብ አድርጉን፣ ትወዱታላችሁ። እስቲ ዛሬ የምንሰራው በሳምቡሳ ቅጣ ነው። ሻወርማ የምንሰራው ማለት ነው። እና ቅጣው የለንም ምናምን ማለት አንችልም። ባለን ነገር ሻወርማ መስራት እንችላለን። ለየት ይላል እና እንትኑን ደግሞ ዶሮውን እንዴት እንደሰራሁት ሁሉንም ተመልከቱ። በጣም አሪፍ የሻወርማ አሰራር ነው። እኔ እንደምታውቁ ብዙ ጊዜ ሻወርማ ነው የምሰራው። ምክንያቱም ብዙ ጊዜ ሰዎች የሚጠርጉኝ ሻወርማ ነው። ምክንያቱም ሻወርማዬ በጣም አሪፍ ነው፣ ይጣፍጣሉ። ብዙ አረቦች ያው እንግድነትን ቢመጡ በሻወርማዬ ያኔ ይመሰገናሉ ማለት ነው። እና ራሴን ለማካበድ እንዳይሆንና ኢንሻአላህ ያጅብኩም፣ ኢንሻአላህ ትወዱታላችሁ። ቪዲዮውን እስከ መጨረሻው ድረስ ተከታተሉኝ ማለት ነው ውድ ቤተሰቦቼ። እዚህ ጋር ድንች ነው፣ ዘይት አረጋለሁ። የድንቹን እንትን ቅመም ማርያም ያለው ማለት ነው። ቅመሙ ካሌላችሁ ጨው ብቻ ነስነስ አድርጋችሁ መጥበስ ትችላላችሁ። እዚህ ጋር ይሄንን ድንች ትንሽ ቀቅዬዋለሁ፣ ምክንያቱም ዘይት እንዳይወስድብኝ ትንሽዬ ቀቅዬዋለሁ ማለት ነው። እና ስራ እየሰራውኝ ሪከርድ ነው ማረገው። ድምፄ በጣም ስለሚረብሽ ዘይቱ ምናምን እቃውን ስሰባብር ነበር የሰራሁት እና ድምፁን አጥፍቼ በኋላ ነው ሪከርድ ማድረግላችሁ። እና መጠብሰው አይደለም ፎርኖ ውስጥ ነው መከተው። እና እንደምታዩት ፎርኖ ውስጥ ከትቼዋለሁ። ዶሮዬ ደግሞ በዚህ መልክ ቀስ አድርጌ እጠብሰዋለሁ። ትንሽዬ ዘይት አብዝቼበታለሁ፣ ምክንያቱም ዘይት ነው የተጠቀምኩት። ግን ዘይት ያበዛሁበት ትክክለኛ የሻወርማ ጣዕም ተጠብሶ የሻወርማ ጣዕም እንደ ጥብስ ማለት ነው። ስጋ ሲጠብስ የስጋ ጥብስ፣ ደረቅ ጥብስ፣ የደረቅ ጥብስ አጠባበስ ነው የጠበስኩት ማለት ነው። እና ለምንድን ነው አሪፍ ጣዕም ይሰጠዋል ማለት ነው። አሪፍ ትክክለኛ የሻወርማ ጣዕምን እናገኛለን ማለት ነው፣ እንደዚህ ስንጠብሰው ማለት ነው። እና ከውጭ ወገዝተን የምንበላውን የሻወርማ ጣዕም እናገኛለን ማለት ነው። እንግዲህ እየተራረብኩ ነው፣ የመዳም ቅመም አይደለም፣ እየተራረብኩኝ ሪከርድ ማድረግላችሁ። እስቲ ቁጭ ብዬ እና ይሄ ሁላችሁ በዚህ መልክ ተጠብሰዋል። ውድ ቤተሰቦቼ በጣም አሪፍ ነው፣ ትወዱታላችሁ። ብቻ ምን አለፋችሁ ሞክሩት ማለት ነው። እዚህ ጋር ማጂ የተፈጨውን ማጂ ብቻ ነው የተጠቀምኩት። ይሄ ሁላችሁ እስከ መጨረሻ በሳምቡሳ አጂና ወይንም ቅጣ ያልኳችሁ ይሄ ነው የሳምቡሳ ቅጣ። በዚህ ሻወርማ እስቲ ሞክሩትና ኦማይ ጋድ ወላሂ በጣም 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 አሪፍ ነው። በጣም ትወዱታላችሁ በጣም ማለት ነው። እና ብቻ ምን አለፋችሁ ሞክሩት እላችኋለሁ ውድ ቤተሰቦቼ። በነገራችን ላይ ቪዲዮዬን ያው ብዙ ሰው እንትን ይላል፣ ግን አረቦችም ይመለከቱልኛል አልፎ አልፎ ማለት ነው። እና ይሄ ሁላችሁ እንደምታዩት በነገራችን ላይ ማለት ነው እኔ የምለብሰው ጓንት ከኔ ከእጄ በላይ ነው እና ኩትት ነው የሚያደርገኝ። ወረበልን እንዴት እንደሚደብረኝ ይሄ ኪሱ ይሄ ልጥጥ የሚለው ከእጅ የሚለጥፈው ኪስ እንትን አለ። ሰዎች ግን ይሄንን እሱን አያመጡም፣ ምክንያቱም አንደኛ ውድ ነው። ይሄንን ኮተት ያለውን ያመጣሉ። እኔ ደግሞ በእጄ ብዙ ጊዜ አልጠቀምም፣ ምክንያቱም ቢቀር እንኳን እጅ የነካው ነገር ቶሎ ይበላሻል። እንደዚህ በጓንት ስጠቀም ግን አይበላሽም ማለት ነው። እና ግን ያው ፈጠን ብዬ ለመስራት ሆነ ኩትት እርጎ ይዘኛል እና ቀልጥፍ ብሎ ለመስራት እንትናለን አይመችም። ብቻ ግን ያው ምን ታደርጉታላችሁ። አሁን ለባሌ ለልጆች ለቤተሰቦች ይሁን በእጅ ነበረ የምሰራውና ብቻ ምን አለፋችሁ ያው
ከሆነ የሆነም ብዬ ሰርቼዋለሁ ማለት ነው። እና እዚህ ጋር የጨመርኩት ድንች ማይነዝ እና ሙከለል ኪያር ነው የጨመርኩት። ሙከለል ኪያር ነው የጨመርኩት። እዚህ ጋር በዱቄት ነው ማጣብቀው ለምን እንዳይላቀቅብኝ ማለት ነው። እና ከዳር እና ከዳር በእንትን እንደዚህ አድርጋችሁ መዝጋት ትችላላችሁ። ባዘጉትም ግን ያው ሸወርማ እንትኑ ነው አይደል? ሴራው ነው ምንድን ነው ህጉ ነው ከላይና ከላይ ይወጣል ማለት ነው። እኔ ግን እንደዚህ አድርጌ ለመዝጋት እሞክራለሁ። እና እዚህ ጋር ድንቹን የጠበስኩበት ሶስ ከዚህ በኩል ከላዩ እየቀባሁት ነው ማለት ነው። በነገራችን ላይ በሸወርማዬ እመሰገናለሁ። መግባይም ላይ ያያችሁት ብዙ አረቦች ብዙ ቤት የውጭ ነው የምሰራው፣ ብዙ ቤት ሰርቻለሁ። ለሸወርማዬ ምንም አይውጣለትም ራሴን ለማካበስ ሳይሆን ወላሂ ነው። በጣም ነው ሸወርማ የሸወርማ አፍቃሪ ስለሆንኩኝ ይሆናል አሪፍ ሸወርማ ነው የምሰራው ማለት ነው። እና እኔ ሸወርማ ፕሮስትድ በጣም አፍቃሪ ስለሆንኩኝ እነሱን በቃ አስተካክዬ ነው የምሰራቸው። እና ያው እንደዛ ነው እላችኋለሁ። ያው ሮዝም ወዳለው ግን ሮዝ ይሄ ነጩ ምናምን ካብሳ ምናምን ብዙ አይደለውኝም። በሪያን መግሉባ ነው ምናምን የምወደውና እነሱንም እሰራለሁ። ብቻ ምን አለፋችሁ የኔን ቤት ከመጣችሁ ላይክ ሰብስክራይብ በማድረግ ወደ እኔ ቤተሰብ ተቀላቀሉ። መልካምነታችሁን አሳዩኝ። እንደገና ደግሞ መልካምነታችሁ ማሳየት ብቻ ሳይሆን ቁም ነገር የፈለጋችሁትን ነገርም ደግሞ እዛችሁ ትሄዳላችሁ። ለምሳሌ ኮሜንት ላይ ቢጽፉልኝ ሀዩ የኬክ አሰራር አሳይኝ፣ የሸወርማ አሰራር አሳይኝ፣ የፈለጋችሁትን ምግብ ጣልባችሁ የዚህን ምግብ አሰራር ስሪልኝ ካላችሁ እኔ ለመስራት ዝግጁ ነኝ። ለእናንተ ለቤተሰቦቼ ውድ ቤተሰቦቼ ያው በሰው ቤትም እያለውኝ ያው ቶሎ ቪዲዮ ላልሰራ እችላለሁ። ባለፈው እንደውም የሆነች ጓደኛዬ በውስጥ እስቲ ሸወርማ ሰርተሽ አሳይኝ አዲስ ነበረ ጥለ በመጣች አሳይኝ አለችኝ። ግን ቶሎ አልሰራውላትም ነበረ። መዳሜ ሲሪ ብላኝ ነበረ ምናምን አለችኝ። በኋላ ሰርቼ ቪዲዮ በውስጥ ስልክላት ማለት ነውና በጣም ይቅርታ እጠይቃለሁ። ምክንያቱም ያው የሰው ቤት አይደለም በራሴ ቤት ቢሆን ፈጠን ብዬ ሰርቼ ቪዲዮ ፖስትልሽ ነበረ አሳይሽ ነበረ። ይቅርታ እና ማናቸውም ከፈለጋችሁ እስቲ ሀዩ ያንቺን የሸወርማ አሰራር አሳይኝ በሉኝ፣ እኔ ያሳያችኋለሁ። ምንም ችግር የለውም። አብረን እናድጋለን። አብረን ይሄውላችሁ በዚህ መልክ አምሮበት ሸወርማዬ እንደዚህ ሆኗል። በጣም ያምራል። ስትበሉት ደግሞ የሆነ ከሽ ከሽ የሚል በጣም የሆነ ለጣም የሚሰጥ የሆነ ለየት ያለ ጣም የሚታጣጣሙ የሸወርማ አሰራር ነበረ። ትወዱታላችሁ ብዬ ተስፋ አደርጋለሁ። ውድ ቤተሰቦቼ፣ ለነባር ቤተሰቦቼ እጅግ አርጌ ከልቤ አመሰግናለሁ። አዲስ ለምትመጡት ዌልካም ብለናል እና ያው በዚህ መልክ አርጌ ሸወርማዬን ወደ ማገባደዱ ጨርሻለሁ እላችኋለሁ ውዶቼ። በነገራችን ላይ ይሄንን ቪዲዮ ስፖስትላችሁ ሱቢ ነው። ሰላት ሱቢ ከተሰገደ የወፎችን ድምፅ ትሰማላችሁ። ግቢ ላይ ዞር ዞር እያልኩኝ ምናምን ነበረ። በጣም ደስ ይላል። ሌሊት ነገር አዳር አይደለም ጠዋቱ ነው እና እንደዛ እላችኋለሁ ወደ ቤተሰቦቼ። የዛሬ ቪዲዮ እንግዲህ ይህንን ይመስላል። ከወደዳችሁ ላይክ ማድርጉ፣ ሰብስክራይብ ማድርጉ። እንግዲህ ኮሜንትም ደግሞ ያላችሁ ኮሜንት ይሄን ማስተካከል ብላችሁ ጻፉልኝ። እኔ ለማስተካከል ዝግጁ ነኝ እላችኋለሁ ውድ ቤተሰቦቼ። መልካምነታችሁን አሳዩኝ። እንግዲህ አሪፍ ቪዲዮ እንዲለቅላችሁ የእናንተ ብርታት ያስፈልገኛል። አበረታቱኝ እላችኋለሁ። ይሄንን ይመስላል እንግዲህ ጨርሻለሁ ውዶቼ። ባይ ባይ።